ሰላም እንዴት ናችሁ? የአግሪጃይስ ዩቲዩብ ቤተሰቦች፣ በዛሬው ቪዲዮአችን የምናየው ከእናንተ ከአግሪጃይስ ዩቲዩብ ቤተሰቦች በመጣ ኮመንት መሰረት አርክጃይስ ሶፍትዌር እንዴት ዳውንሎድ እናደርጋለን የሚለውን ይሆናል። ይህንም ለማድረግ ሁለት መሰረታዊ ነገሮች ያስፈልጓቸዋል። የመጀመሪያው ዋይፋይ ወይም ኮኔክሽን ነው። ሁለተኛው ሶፍትዌሩን ዳውንሎድ የምታደርጉበት ብራውዘር ያስፈልጋል። ስለዚህ ብዙ አይነት ብራውዘሮች አሉ ዳውንሎድ የምናደርግባቸው። ጉግል ክሮም ሊሆን ይችላል፣ ማይክሮሶፍት ኤጅ ሊሆን ይችላል፣ ፋየርፎክስ፣ ሌሎች ሊሆን ይችላሉ። እኔ ግን ፋየርፎክስ ተጠቅመን እንደ ዳውንሎድ እንደምናደርግ ላሳያችሁ። እዛን ብራውዘሩን መክፈት ያስፈልጋል። መጀመሪያ ፋየርፎክስ ብራውዘርን ከፈትኩት። ዘን ሰርች በተኑ ላይ አርክ ጂአይኤስ እዚህ ጋር አርክ ጂአይኤስ 10.8 ፉል ቨርዥን ፍሪ ዳውንሎድ ዊዝ ክራክ የሚል አለ። አርክጂአይኤስ ሶፍትዌር ላይሰንስ አለው፣ ክራክ አለው። ስለዚህ ከነ ክራኩ ማውረድ አለብን። እሱን ካላደረግን አይሰራልንም። ሶ ክሊክ ሂር። ዘን ብዙ አይነት አማራጮች መጡልን እዚህ ጋር እዩዋቸው። ስለዚህ ሶፍትኒክ ላይ ዳውንሎድ አርክጂአይኤስ ፍሪ ላተስት ቨርዥን የሚል አለ። ይህ ኦገስት 15 2024 ላውንች የተደረገ ነው። በፈረንጅ 2024 በእኛ 2017 ነሐሴ አካባቢ ማለት ነው። በእነሱ ኦገስት 15 2024 ነው። ስለዚህ እዚህ ጋር ክሊክ ሂር። ሰርች እያደረገ ነው። እዚህ ጋር እዩት። ዳውንሎድ አርክጂአይኤስ ፎር ፒሲ የሚል መጣልን። እዩት። ፍሪ ዳውንሎድ ፎር ፒሲ እዚህ ጋር የዳውንሎድ ምልክቷ አለች እዚህ ጋር። ሶ ክሊክ ሂር ፎር ዳውንሎድ ዘ ሶፍትዌር። እዚህ ጋር ዳውንሎድ ያደረገልን ነው። እዩት። ዳውንሎድ ያደረገ ነው። አርክጂአይኤስ ቨርዥን 10.8 ዚፕ ነው። ዚፕ አድርጎ ነው የሚያወርደው። በጣም ሂውጅ ዳታ ነው ውስጡ ላይ ያለው፣ ላይሰንሱን ጨምሮ ቪዲዮም አለው እንዴት እንደምንጭን የሚያሳይ 1 ጊጋባይት ሳይዝ አለው። ሶ ታይም ቴክ ሊያደርግ ይችላል። እንጠብቀው እስኪ።
ዳውንሎድ አድርጎ ጨረሰልን። እዩት። ዳውንሎድ ኮምፕሊትድ ብሏል። ኦፕን ፋይል እያለኝ ነው። ስለዚህ ሚኒማይዝ ላድርገውና ዲስክቶፓችሁ ላይ ወይም ላፕቶፓችሁ ላይ ዚስ ፒሲ የሚያለ ሪኔም ስላደረኩት ነው። እዚህ ጋር ዳብል ክሊክ አድርገን እንክፈትና ዳውንሎድ ላይ ገብተን እንየው። እዚህ ጋር ዩዝ ዳውንሎድስ የሚላለ ከፈትኩት። እዩት። እዚህ ጋር ዳውንሎድ አድርጎታል። በዚፕ ነው። ArcGIS ቨርዥን 10.8 ዳውንሎድ በዚህ መልክ ዳውንሎድ ማድረግ ይቻላል ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮአችን ደግሞ ይህን ዳውንሎድ ያደረግነውን ArcGIS ሶፍትዌር እንዴት ኢንስቴል እናደርጋለን ወይም ወደ ዲስክቶፓችን ወይም ላፕቶፓችን ላይ እንጭናለን የሚለውን እናያለን። ቪዲዮውን ስላያችሁልኝ በጣም አመሰግናለሁ። ቪዲዮውን እስከ መጨረሻችሁ ካያችሁ በኋላ ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር አድርጉት። ሌላም ይዤላችሁ መጣው ካለ ኮሜንት ላይ አስቀምጡልኝ።